ሰላም ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምናየው ዩኒት 5 ፓርት 2 ክላሲፊኬሽን ኦፍ ሲምፕል ሜሽንስ የሚለውን ኮንሰፕት ነው ይዤላችሁ የመጣሁት። ስለዚህ ቪዲዮን ሰብስክራይብ በማድረግ እንድትከታተሉኝ በአክብሮት ጠይቃችኋለሁ። ክላሲፊኬሽን ኦፍ ሲምፕል ሜሽንስ የሚለውን አይዲያውን እናያለን ማለት ነው። at the end of this section you should be able to list types of simple machine. Categorize simple machines at home and workplace according to their type. Identify the 6 types of simple machine. So we will see these concepts in this subsection unit እናያለን ማለት ነው። ኦኬ ዲፊኒሽን አለ ወይም ታይፓቸውን ከማየታችን በፊት እዚህ ጋር የተገለጸ ነገር አለ፣ እሱ እናያለን። Many people think of machines are complicated devices such as cars, elevators or computers. ለምሳሌ እኛ እንግዲህ ማሽን ሲባል የሚመስለን መኪናዎች ሊመስሉን ይችላሉ፣ ኮምፒውተር ሊሆን ይችላል፣ ኮምፕሌክስ የሆኑ ነገሮች ኤሌቬተር ሊሆን ይችላል፣ ሊፍት ማለት ነው። እነሱን ነው ኢሜጅ የምናደርገው። ግን ደግሞ ሲምፕል ሜሽን በአንድ ሙቭመንት ሰም ማሽንስ አር አዝ ሲምፕል አዝ ሃመር፣ እንደ መርቴሎ ላሉ እንደ ሾቨል ላሉ ነገሮች በሙሉ እንደ ራምፕ ወይም ኢንክላይንድ ፕሌን ላሉ ነገሮች በሙሉ ሲምፕል ማሽን ናቸው ማለት ነው። ኮምቢኔሽን ሲምፕል ማሽን ኢዝ ኮልድ ኮምፓውንድ ማሽን ነው ብለን ዚስ ማሽንስ ኦር ዚስ ሲምፕል ማሽንስ a simple machine does work only with one movement። በአንድ ሙቭመንት ብቻ ስራን ለመስራት የሚያስችል ምንድነው ማለት ነው? ሲምፕል ማሽን ነው ብለን እንጠራለን ማለት ነው። a machine made up of a combination of simple machine is called compound machine። compound machine ብለን እንጠራዋለን። the bicycle and the wire cutter are familiar examples of compound machines። the wire cutter in the figure 5.6 combine two levers and two wedges. Bicycles include wheel and axle, levers, screws and pulleys. Cars and other vehicles are combination of many machineries. Machines, simple machines are categorized into two groups ነው የሚለው። እንግዲህ በጣም በርካታ የሆኑ ዋየር ከተሮች አሉ። የኮምፓውንድ ሜሽን ኤግዛምፕሎች ማለት ዋየር ከተር ኤግዛምፕል፣ ባይስክል ምናምን፣ እነዚህ በሙሉ የኮምፓውንድ ሜሽን ኤግዛምፕሎች ናቸው። ያ ማለት የሲምፕል ሜሽን ኮሌክሽን ናቸው ማለት ነው። ስለዚህ በዚህ ደግሞ እንደገና ሲምፕል ማሽንስ አር ካቴጎራይዝድ ኢንቱ በሁለት እንከፍላቸዋለን። ምን ብለን እንከፍላቸዋለን ስንል እዚህ ጋር ተቀምጦልናል። ጀነራላይዝ አድርገን እናያለን ማለት ነው። የመጀመሪያው ምንድነው? ኢንክላይንድ ፕሌን ነው። ኢንክላይንድ ፕሌን ማለት ይሄ ነው። እዚህ ጋር እንደዚህ ይሄኛው ፐርፔንዲኩላር እና ይሄኛው ፐርፔንዲኩላር ላይኖች they must have a different lengths፣ የተለያየ ሌንግዝ ሊኖራቸው ይገባል። ይሄና ይሄ ማለት ነው ፐርፔንዲኩላር የሚሰሩት ላይን። ይሄ ምንድነው ማለት ነው? እንደ ሃይፖቴነስ እንቁጠረው እና ዊክን ሳይ እዚህ ጋር የምንትኑ ነው ሌንግዙ ነው። ይሄ ሄይት ነው አንድ ይሄ ደግሞ ቤዝ ወይም አጅሰንት ሳይድ ነው። እዚህ ጋር ምንድነው የምታዩት ነገር ያለው ይሄ ስሎፕ ነው። ይሄኛው ስሎፕ ነው። ስሎፕ እቃ ሊወጣ የሚፈለገው ከዚህ ጋር ነው ያለው። ይሄ ሌቨል ሰርፌስ ነው፣ ሰርፌስ ሌቭል ነው። ከዚህ ጋር ወደ ላይ እንዲወጣ ነው የተፈለገው። ዜን ከዚህ ጋር ወደ ላይ ለማውጣት ምን ያስፈልጋል ማለት ነው? ኤፈርት ያስፈልጋል ይሄን እቃውን ለመግፋት። እንደውም ብዙ ጊዜ አይታችሁ ከሆነ መኪናን ለመጫን ለምሳሌ የምንጠቀመው ምን አለ ማለት ነው? የሆነ እንትን ልንጠቀም እንችላለን ማለት ነው። ለምሳሌ ኢንክላይንድ ፕሌን ተጠቅመን እዚህ ጋር ሌላ መኪና አለ ብንል እዚህ ጋር ይሄ በዚህ ወጥቶ ይሄ መኪና በዚህ ወጥቶ እዚህኛው መኪና ላይ እንዲጫን ያደርግልናል ማለት ነው። ኢንክላይንድ ፕሌን እንደዚህ እዚህ ጋር እንዲጫን ያደርግልናል ማለት ነው። ያ ማለት ኢንክላይንድ ፕሌን ዘንባይ ጣውላ እንለዋለን። በቀላል ኢፈርት የሆነን ኦብጀክት ሊፍት ለማድረግ ይጠቅመናል ማለት ነው። እንግዲህ የመጀመሪያው ኢንክላይንድ ፕሌን ነው ካል በኢንክላይንድ ፕሌን ስር ምን ነገሮች ይኖራሉ የሚለውን ነው አሁን የምናየው። እዚህ ጋር ራምፕ አለ። ራምፕ ማለት ኦር ኢንክላይንድ ፕሌን ራሱ ማለት ነው። ራምፕ ኦር ኢንክላይንድ ፕሌን የምንለው ይህን ራሱን ነው። ዌጅ አለ። ዌጅ ማለት the combination of two inclined planes or ramps። ለምሳሌ ይሄ ኢንክላይንድ ፕሌን ነው ብለናል። እዚህ ጋር ይሄ ኢንክላይንድ ፕሌን ነው ብለናል። ኦኬ አሁንም ደግሞ ሌላ ኢንክላይንድ ፕሌን አምጡ። ሌላ ኢንክላይንድ ፕሌን ስታደርጉት ይህንና ይህን ብናገናኛቸው ምን ይመጣልናል? እንደዚህ ይመጣል። ኦኬ ኤግዛክትሊ እንደዚህ ይመጣል። ይሄ ምን ይመሰረታል ማለት ነው? ዌጅ ወይም መሰንጠቂያ ነገር
ይመሰርትልናል ማለት ነው። ስለዚህ ይሄ የማን ታይፕ ነው ማለት ነው? በኢንክላይንድ ፕሌን አጠቃላይ 3 + 3 እኩል ነው 6 ሲምፕል ማሽኖች አለን ብለን ያዘው በቀላሉ 6 ሶስቶቹ ማን ናቸው? የኢንክላይንድ ኢንክላይንድ ፕሌን ላይ የሚገኙ ሶስቶቹ ደግሞ ሊቨር ላይ ነው የሚገኙት ምናምን ይሆናል። ስለዚህ ሁለቶቹን አየን። አንደኛ ምንድን ነው ራሱ ኢንክላይንድ ፕሌን ነው። ሁለተኛ ዌጅ ነው። የሁለት ኢንክላይንድ ፕሌን ኮምባይኔሽን ዌጅ ተብሎ ይጠራል። ያ ማለት አንድ ኢንክላይንድ ፕሌን ሲደመር አንድ ኢንክላይንድ ፕሌን ይሰጣል ዌጅ። ዌጅ ደግሞ ነገሮችን ለመሰንጠቅ እንጠቀምበታለን ማለት ነው። ኦኬ ለመሰንጠቅ እንጠቀምበታለን ማለት ነው። ኦኬ ሶስተኛው ላይ የኢንክላይንድ ፕሌን ፓርት ስክሪው ነው። ኦኬ ስክሪው ማለት እንግዲህ የሆነ ነገር እንደ ቡለን ነገር ነው። የሆነ ነገር ፍላትን ለማድረግ ነው የሚጠቅመን። ለምሳሌ እዚህ ጋር ጠረጴዛ አለ ብንል ይሄ ጠረጴዛ ምን ያስፈልገዋል? እዚህ ጋር መደገፊያ ያስፈልገዋል አይደል? መደገፊያውን ይሄ እግሩ ነው። ከእግሩ ለማጣበቅ ብሎን ያስፈልገዋል። ያ ነው ስክሪው ማለት። ስለዚህ ስክሪውም የማን ፓርት ነው ማለት? የኢንክላይንድ ፕሌን ፓርት ነው ማለት ነው። አስዩም ለምሳሌ ኢንክላይንድ ፕሌን እዚህ ጋር አለን በል። ኦኬ ይሄ ኢንክላይንድ ፕሌን ነው። ዜን ይሄ ኢንክላይንድ ፕሌን እንግዲህ ስክሪው መሆን ይችላል። ከዚህ ነው በቃ ሜክ የሚደረገው። ለምሳሌ ይህንን በእንጨት ብጠመጥሙት አሁን ይሄ ስክሪው ይሆናል። ያ ማለት እንዴት ይመጣል ማለት ነው? ኢማጂን ስታደርጉት ላይክ እንደዚህ አይነት ነገር ይሆናል ማለት ነው። ስክሪው እንደዚህ አይነት ነገር ሆኖ ይመጣል። ስለዚህ ይሄ ጠርዝ ይኖረዋል። ሚስ ኢንክላይንድ ፕሌን ፓርት ነው ማለት ነው። ስለዚህ ይሄ ጠርዝ ወደዚህ እየገባ ነገሮችን ለማጥበቅ የሚሆን ይሆናል ማለት ነው። እንጠቀምበታለን። ሊቨርስ ሶስቶቹ ፓርት ደግሞ የሊቨር ፓርቶች ናቸው። ኦኬ ሊቨር የመጀመሪያው ሊቨር ነው። ሊቨር ማለት ለምሳሌ ምን አሉት? ፈለክረም አለው፣ ሎድ አለው፣ ኢፈርት አለው። ይሄ ምንድነው? ፈለክረም ነው። እዚህ ጋር ሎድ አለ። የሆነ ነገር መፈንቀል ፈልጋችኋልን በልና እዚህ ጋር የሚፈነቀል ነገር አለ። ዜን እዚህ ጋር ደግሞ ሊቨሩ አለ። እዚህ ጋር ደግሞ ኢፈርት አለ። ኦኬ ኢፈርት አለ። እዚህ ጋር ሎድ አለ። ፈለክረም ያ ዲስታንስ ሞዲፋይ ዘ ሎድ distance modified the effort. The distance between the effort and the fulcrum, and distance modified the load is the distance between the fulcrum and the load ብለን እንገልጻለን ማለት ነው። ስለዚህ fulcrum ነው ማለት ማስደገፊያ ሆነች። ኦኬ ስለዚህ ሊቨሩ ይሄ ነው። ይሄን ይመስላል የመጀመሪያው ዊል ኤንድ አክስል። ዊል ኤንድ አክስል ስንል አሁን እዚህ ጋር የስክሪው ፓርት ነው ዊል ኤንድ አክስል። እንዴት ስንል ለምሳሌ ዊል ኤንድ አክስል ላይ በምናይበት ጊዜ ምን አለ? ይሄ ለምሳሌ ይሄ እንደዚህ አይነት ነገር ቢኖር ሶሪ ለፊገሩ እንደዚህ አይነት ነገር ቢኖር እዚህ ጋር ምን ይኖራል ማለት ነው? ሎድ ይኖራል፣ ፋልክረም ይኖራል እና ደግሞ ምን ይኖራል ማለት ነው? እሱ ኢፈርት ይኖራል ማለት ነው። አክስሉ እንዲሽከረክር የሚረዳው ነገር ነው። ኦኬ እንደ ፍሉክረም ሆኖ የሚያገለግል ነው አክስል። ምን ሆነ ማለት ነው? እዚህ ጋር ዊል ኤንድ አክስል የሊቨር ፓርት እንዳስቀመጠው ሁሉ ማብራራት እንችላለን ማለት ነው። አክስል ምንድን ነው? ላይክ ፋሉክረም ነው ሆኖ ማገልገል ይችላል። ዊሉ ደግሞ እንደ ሎድ ሆኖ እኛ ኢፈርት ራምፕ ላይ የሆነ ኢፈርት ስናደርግበት ስራ መስራት እንችላለን ማለት ነው። ፑሊም ዘ ሴም ቲንግ ተመሳሳይ ፓርት ነው ያለው። ፑሊ ለምሳሌ እዚህ ጋር አለን በል ፑሊ የሆነ ኦብጀክት ከዚህ ማውጣት ፈልገናል። ዜን በዚህ ጋር እንደዚህ ገመድ ጠምጥመን ወደዚህ ልንስበው ነው። ይሄ ኦብጀክት ነው እንዲወጣ የፈለግነው ሽቅብ። ዜን እዚህ ጋር ፑሊው እንትን ፋሉክረም መሆኑ ነው። ወደ ላይ የሚወጣው ደግሞ ሎድ ነው። ወደ ታች ደግሞ የምንስብበት የኛ ኃይል ኢፈርት ነው፣ ወይም ራምፑ ወደ ታች የሚሆነው ኢፈርት ነው ማለት ነው። ስለዚህ የሊቨር ፓርት ነው ማለት ነው። ምን አለው ማለት ነው? ፋሉክረም አለው፣ ኢፈርት አለው ኤንድ ሎድ አለው ማለት ስሪ ፓርቶች አሉት ማለት ነው። ስለዚህ አጠቃላይ ጀነራሊ ሁለት ሲምፕል ማሽኖች ናቸው ያሉት። ያ ማለት ኢንክላይንድ ፕሌን እና ሊቨር። ኢንክላይንድ ፕሌን ደግሞ በሶስት ይከፈላል። ምን ብለን ከፍለው ነበረ? ስክሪው፣ ዌጅ እና ራሱ ኢንክላይንድ ፕሌን ኦር ራምፕ ብለን ከፍለን አይተነዋል። ሊቨር ደግሞ እንደገና በሶስት ይከፈላል። ሶስት ነው የሚይዙት ብለናል። ሊቨር ራሱ ዊል ኤንድ አክስል እና ፑሊ። ስለዚህ በቀላሉ በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። በጣም ቀላል ነው። ስለዚህ ኤክሰርሳይዝ 5.3 ምን ይላል? In the previous activity, you have listed variety of simple machines at home and workplace. Classify them under the type of simple machines. ያ በባለፈው ለምሳሌ በጣም በርካታ የሆኑ ሲምፕል ማሽኖችን ዘርዝረናል። ለምሳሌ ሊቨር፣
ይሄን ነው ምን የምናጠቃልለው አሁን ያየነው ነው። ምንም ሌላ ነገር አያስፈልግም። ሊቨር ስንል ለምሳሌ እንዴት ነው አንደር ዘ ታይፕ ኦፍ ሲምፕል ሜሽን ምን አይነት ታይፕ ኦፍ ሲምፕል ሜሽን የሚለውን ምንድነው ሊቨር የሊቨር ነው። ዊል ኤንድ አግዝል እዚህ ጋር የተጠቀሱት ፑሊ የሊቨር ነው። ያ ታይፕስ ኦፍ ሲምፕል ሜሽን ናቸው። ስለዚህ እንደገና ደግሞ ምን አለ ማለት ነው ራምፕ አለ፣ ዌጅ አለ፣ እንደገና ደግሞ ስክሪው አለ። ስክሪው እነዚህ ምንድን ናቸው ማለት ነው? ኢንክላይንድ ፕሌን ናቸው ማለት ነው። ኢንክላይንድ ፕሌን ናቸው። እዚህ ጋር ዊል ኤንድ አግዝል ምንድን ናቸው ማለት ነው? እና ሊቨር ሆነው የሊቨር ፓርቶች ናቸው ማለት ነው። ራምፕ፣ ዌጅ፣ ስክሪው ደግሞ የምንድን ፓርቶች ናቸው ማለት ነው? የኢንክላይንድ ፕሌን ፓርቶች ናቸው ማለት ነው። ስለዚህ ኤክሰርሳይሱ እንዳጠቃላይ ስንሰራ ምን እንላለን? እዚህ ጋር የተጠቀሱ ነገሮችን ጠቅሰን ሊቨር ብለን እንጠቅሳለን። እንደገና ደግሞ ስክሪው፣ ዌጅ፣ ራምፕ የሚሉትን ደግሞ ኢንክላይንድ ፕሌን ናቸው ብለን መጥቀስ እንችላለን ማለት ነው። ስለዚህ የዛሬው ቪዲዮ በዚህ ይበቃናል። ቀጣይ ቪዲዮ እስከማመጣላችሁ ቪዲዮውን ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ ማለት ነው። ስለዚህ መልካም ቀን